በረኪናም ጠጥቼ ቢሆን ራሴን ነው ማጣሁ። ታረቅ እያላችሁ አጨቅጭቁ ማለት ነው። ከዚህ በኋላ ሰላም ካልፈጠርክ ካልታረቃችሁ ከጓደኛ ጋር ጓደኛ ማለት ወንድም ማለት ነው። የሴት ጓደኛም እህት ናት፣ የወንድ ጓደኛም ወንድም ነው። ካልታረቅ ሰላም ካልፈጠርክ ቤቴም እንዳትመጣ ከዚህ በኋላ በቃ። ምን ማለት ነው? አያ ጥፋት ምን እንዳረካ ይቀር። አንቺ ዝም በይኝ በቃ። ምን ማለት ነው? እንዴት እንደዚህ እናት ፊት እንዴት ትናገራለህ? ዝም በይኝ። እንዳንኖር የምታረጉኝ ደስተኛ ህይወት እንዳንኖር የምታረጉኝ እኮ እናንተ ናችሁ። ታረቅ እያላችሁኝ ነው። እንድትሆን እየመከርን ነው። ምንድነው ከሱ ጋር እንዴት ነው ከሱ ጋር ታርቄ እንደዛ መሆኑ? ከገዛ ፍቅረኛዬ ጋር ሲሳሳም እያየሁ መልሽልኝ። እንዴት ነው ልሆን የምችለው? በቃ አለፈ ሆነ አይደለ? ደግሞ ያስረዳል። ሆነ ማለት አለፈ ማለት እንደሳመችው ደግሞ የታወቀ ነው። እሱ እንዳልሰማ ታውቃለህ። ምን ላድርግሽ? ኧረ በእናታችሁ የእናንተ መልስ ነው ማወቅ እኮ ነው የከበደኝ። ምን አድርግ ነው የምትሉኝ? እየገባችሁ እስቲ ወይ በእናታችሁ እስቲ እኔ ወይ ልታረቅ እኔ ወይ ራሴ ላጥፋ። ምንድነው ሲያሳባችሁ? ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦቻችን እንዴት አላችሁ? አለን ይመስገን ነው። ትላንትና የለቀቁትን ቪዲዮ አይታችሁታል ብዙዎቻችሁ ብያስባለሁ። ይስናስን መታረቅ እኔ እንዳልፈለኩኝ በተደጋጋሚ እየነገርኳችሁ ነበርና ይሄንን ነገር ከእናቴ ጋር ለመጨረሻ የኔን አቋም ያው እናቴ ስለምታውቅ ያሉትን ነገሮች በቃ በስነ ስርዓት ለእናንተም ግልጽ በሆነ አነጋገር ዘይቤ እንድነግራችሁ ስለፈለኩኝ ነውና ማሚ የሆነ ነገር ባያችሁ። ቻናል ቤተሰቦች እንደምናችሁ? ደህና ናችሁ? የኛ ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? እኛ ያለን እንግዲህ ያው በጦርነት ነው የሚታወቀው። ሁሉም ሰው በጦርነት ነው ኤላን የሚያውቀው እና እንዲታረቁልኝ ነው የምፈልገው፣ እንዲስማሙልኝ። ጥል አስፈላጊ አይደለም፣ ፍቅር ያሸንፋል። ጥል ጎጂ ባህል ነው። ለማንኛውም ነገር ለትንሹም ለትልቁም ሰላምን የመሰለ ነገር የለም። ሰላም ነውና የሚያስፈልገው ሰላማቸውን ነው የምፈልገው። አቋሚ በልጄ ላይ የጸና ነውና እንዴት እንዳሳደግኩት አውቃለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሊመሰገን ይገባል። እና እንግዲህ አሁን እኔ እንዲታረቅ ነው የምንፈልገው። በነገራችን ላይ ቤተሰቦቻችን እኔ የኔን አቋም ታውቃላችሁና ብዙዎቻችሁ እኔ መታረቅ ማሚ ማለት እኔ አቋሜን ታውቀዋለች። ገባችሁ አይደል? ስለዚህ እኔ እናንተን መናገር የምፈልገው ነገር ክፉና ደጉን አመዛዝኜ ማወቅ እችላለሁ። ገባችሁ? ስለዚህ ሁሉንም ነገር በስነ ስርዓት በቃ መውሰድ ያለብኝን እርምጃዎች እንደወሰድ የማን እገዛ እንደሚያስፈልገኝ ማን እንደማያስፈልገኝ ማንንም ማራቅ ማቅረብ እንዳለብኝ አውቃለሁ። ገባችሁ አይደል? ስለዚህ እዚህ ጋር መናገር የምፈልገው ነገር ማንም ሰው ቢሆን በቃ ሊያስጨንቀኝ አይገባም ነው። የኔን አቋምም ማሚ ታውቀዋለች። ስለዚህ አሁን ባይዘው ብዙ ሰዎች እኔ እንድታረቅ ይፈልጋሉ እኮ እኔ መልካም ነገር ነው። ግን ያንን ቪዲዮ አይታችሁታል አይደል? ሲሳሳሙ እኔ እንዴት ነው መነገራችሁ? እኔ አንዴ መፍትሄ የምልበት ነገር ላይ አልደረስኩም። በዚህ ነገር መጨነቅ አልፈልግም ልላችሁ ፈልጋለሁ። እንደዛ አይደለም ይላዬ፣ መታረቅ ነው ያለብህ፣ መተው ነው ያለብህ። ለረጅም ዓመት አብረክ የቆየህ ጓደኛ አብረህ ተምረህ ጨርሰህ አብረክ እስከ መመረቅ ደረጃ የደረሳችሁ መተው ነገሬን ከተተው ይላል። ሰማህ አይደል? መተው ነገሬን ከተተው። መተውን የመሰለ ነገር ማንኛውም ነገር የለም። ሁሉ ነገር ከተውከው ይተዋል፣ ከቀጠልክበት ይቀጥላል። መተው ነው ማንኛውም ነገር አስፈላጊ የሚሆነው። እኛም የቻልነውን እያደረግን ነው እንዲታረቁ። ኤላም እንግዲህ በአቋሙ ጸንቷል። የቻልኩትን እኔም በሁለቱም በኩል ጓደኛቸው ስለሆንኩ የቻልኩትን እየሞከርኩ ነው። ኤላ ተው፣ ለማስታረቅ እየሞከረ ነው። ሁለታችንም ያለ ነገር እንደማይሆን ታውቂያለሽ ጠንቅቀሽ። ቢሆንም ያለ ከአንድ ጥፋት ማለት ነው በፊት የነበራችሁ ጥሩ መልካም ጓደኝነት ይሻላል አይደለ? አይሻል። እሱ ያንተ አመለካከት ነው። በቃ አይ ባይዘዊ አሁን የዩቲዩብ ተመልካቾቻችን አታስከፉኝ። ማድረግ ያለብሽን ነገር ነው እዚህ ጋር እየተናገርኩ ያለው። እኔም ማድረግ ያለብኝን እኮ ነው እየነገርኩ ያለው። እንድትታረቁ ነው ማድረግ ያለብኝ ብለሽ በዚህ ሰዓት እያሰብሽም ለቤተሰቦችም እያስረዳሽ ያለሽው እንድትታረቁ ነው። እንድትታረቁ ነው። እኔ ካልፈለኩስ ጥፋተኛ ሆኖ ማን እንደተገኘ እዚህ ጋር ማጣራት እንፈልገው ነገር። ለምን አትፈልግም? ሁለቱንም መቅረብም መታረቅም አልፈልግም። መጨረሻ ላይ እኮ ነው መውጣቱ አይቀርም። ታውቃለህ አይደለ? እንዴት እንደምነግርሽ አላውቅም። እኔ ሳይገባኝ ቀርቶ አይደለም ግን መታረቅ አለባችሁ። በቃ እኔም የቻልኩትን እየሞከርኩ ነው። ማሚ እኮ የኔን አቋም ታውቃለች። ገባሽ አይደል? ያስ እኔም ነግረኛል አውቃለሁ። ግን ደግሞ እሱ የሚዘልቅ ነገር አይደለም። በቃ የእናንተ ጓደኝነት በጣም እንጃ እኔ እንደዚህ የሚቀጥል አይነት ጓደኝነት አይደለም። ስለዚህ መታረቅ ያለው ራሴ እንዳጠፋ ነው እንዴ? ለምን ተጠፋው እንዴ? አንተ ያማህ እንዴ? ምን ሆነ ነው? እኔ አሁን ላይፊ ለምንድን ነው የምታከብሩኝ? ላይፊን ራሴ ላይ ለምንድን ነው የምታከብሩኝ? ታረቅ እያላችሁ አጨቅጭቁኝ በዚህ ጉዳይ እላለሁ ማለት ነው። እሺ ውሳኔን እኮ እናከብርልሃለን። ግን አጨቅጭቁኝ ነው በዚህ ነገር ታረቅ እያላችሁ እኔ ዛሬ ባይዘው ቤተሰቦቻችን ባላል ግን ኤልያስ
ሰው እኮ ነፍስ ተጋሎ እንኳን ይቅር ይባላል። ነፍስ ተጋሎ እንኳን ይቅር ከይቅርታ በላይ ደግሞ ምንም የለ። አንድ ሰው የፈለገ ነገር ጥፋት ቢኖርበት ይቅርታ ካለ ከይቅርታ በላይ ምንም የለ። ሁለታችሁም ትልልቅ እግዚአብሔር ነው ለአምላክ ነው። ማሚ የኔን አቋም ያውቁ ፈጣሪውን ማያቅ ነው ማለት ነው። ጀመር ለንሰር የነበረው ቪዲዮ እሱን አልነበረም። ገባሽ አይደል? ለምንድን ነው እዚህ ጋር አሁን ታረቅ እያልሽ የምታስጨንቂኝ? እኔ መጀመሪያ አቋሚ የጸና ነው። አሁንም አጸንዋለሁ። ገባችሁ አይደል? መታረቅ የለብኝም። እኔ እንዴት ነው የምነግራችሁ? እስቲ ለምን እንዴ ይቅር የማይባል ነገር እኮ ነው። ምን ማለት ነው? ይቅር የማይባል ነገር የለም። ሲጀመር አንተ ይኸው ማሚ ራሱ ሰው ተጋሎ ነፍስ ጠፍቶ ራሱ ይቅር ይባባላል እያለች አይደል እንዴ? እና ማናሉ ሊሆን ይችላል ግን ሁሉም ሰው እንደየፊት ገጽታው አመለካከቱ የተለያየ ነው። እዚህ ጋር መናገር እንፈልገው ነገርና ቤተሰቦቻችን ታውቁታላችሁ። ገባችሁ አይደል? ቪዲዮና ላያችሁት ከታች ገብታችሁ ማየት ትችላላችሁ። የገዛ ጓደኛዬ ከኔ ፍቅረኛ ጋር ነው ሲሳሳም የደረስኩባቸውና ይህንን ነገር ማን እኔ አሁን የምነግርሽ ነገር ምንድነው በዚህ ጉዳይ ለፋዘር ማስረጃውን የመታረቅ አልፈልግም። ማንኛውም ሰው እንዳያስገድደኝ በዚህ ነገር ማለት ነው። ሰፈር ውስጥም በኔና በጌች ማል የሚወራው ነገር እናንተ ጋር ሌላ ነገር መልእክት እንዲደርስ ምናምን አልፈልግም። ግን ይሄ ነገር ማለት ነው ቤተሰቦቻችን ለአንዴና ለመጨረሻ ጊዜ እኔ አልታረቅም ብዬ ከዩቱና ስጋ ያለውን ቪዲዮ ሰርቼላችሁ ነበር። ግን ዛሬ የመጣ ነው እሱን ቪዲዮ ለመስራት አልነበረም። ግን ማሚ ለምን ካልታረቅ እያለች በቃ በማል ያሉትን ነገሮች አንተ እኮ ሰርቫይቭ ማድረግ ትችላለህ ነገሮችን በቃ ውሳኔ ራስ ማሳለፍን ብቻለ መታረቅ አለብህ እያለች ነው እዚህ ጋር ያለችው። እኔ መታረቅ አልፈልግም። ስለዚህ ወጣንም ወረድንም አሁን እኔ የምፈልገው ነገር ምንድነው አሁን ባይዘወይ ምን እንዳሰብኩኝ ታውቃላችሁ? ተጨነኩኩ በጋይ አንተ ትልቅ ሰው ነህ፣ እሱም ትልቅ ሰው ነው። ውሳኔዎችን ታውቃላችሁ። ሲጀመር እኛ የሰው መተረቻ መሆን አልፈልግም። እኔ ከዚህ እንደዛ አይባልም። መተው ነገሬን ከተተው አልኩክ እኮ ሰው 10 አይደለም የሚተረተው ተረት አንዴ በቂ ተው ከተባልክ ተው ነው። ከወላጅ ውጪም ደግሞ ራስን አጥፋ ከሆነ ኖሮ ማለት ምን ማለት ነው? እናትህ እዚህ ጋር ቆማ አንተ ራሱ እንዴት እንደዚህ ትላለህ? ምን ማለት ነው? አይደለም መጨቅጨቅ ሳይሆን እናትህም እየነገረች ነው አይደለ? እኔ እዚህ ልግዛ መሰለኝ። አንተ እንደዚህ ምን ማለት ነው? እንዴት እናትህ ፊት እንደዚህ ትላለህ? አይደለም በስመ አብ ወወልድ ወመንፈስ ቅዱስ ምን ይሰማታል ብለህ እንኳን ትንሽ አታስብም እንዴ? ካንተ አንደበት ኤልያስ እንደዚህ ይባላል? እየተረዳችሁኝ አይደለም? አቃጨቅጩኝ ታዲያ ቆይ ስማኝ፣ ለአንድ ሴት ብለህ ተጣልታችሁ የእናትህን ምን ሆነ ነው? ራስን ስታጠፋ እናትህ አትጎዳም እንዴ? ምን ነው የምታስበው? ለእናትህ አታስብም እንዴ? በረኪናም ጠጥቼ ቢሆን ራሴን ነው ማጠፋው። ታረቅ እያላችሁ አጨቅጭቁኝ ማለት ነው። ከዚህ በኋላ ሰላም ካልፈጠርክ ካልታረቃችሁ ከጓደኛ ጋር ጓደኛ ማለት ወንድም ማለት ነው። የሴት ጓደኛም እህት ናት፣ የወንድ ጓደኛም ወንድም ነው። ካልታረቅ ሰላም ካልፈጠርክ ቤቴም እንዳትመጣ ከዚህ በኋላ በቃ ምን ማለት ነው? አያ ጥፋትህን ምን እንዳረካ ያየካል። አንቺ ዝም በይኝ በቃ። ምን ማለት ነው? እንዴት እንደዚህ እናት ፊት እንዴት እንደዚህ ትናገራለህ? ዝም በይኝ። ምን ማለት ነው? እንዴት ነው ዝም ብለህ? ሲጀመር አንቺ ጌቺ ገብቻለሁ እንዴ? ምን ማለት ነው? ተው እንጂ ለሁለታችሁ መወገን ነበረብኝ። እኔ ጎና መወገን ሲጠበቅብሽ እሱ ጎን ሆነሽ ለምን ሁለታችሁ አብረን ያደግነው ታውቃለህ? አብረን እንዳደግን ሶስታችንም ታውቃለህ። እሺ ማሚን አስረጃታው። እኔ ካንቺ ጋር መከራከር አልፈልግም። ሲጀመር መጀመሪያ ራስን አስረዳው። አንተ ራስህ እንዴት ነው ማስረዳው? እንዴት ነው ማስረዳው? የገባ የምታወራውን ነገር ራሱ እኮ አታውቅም። ኤልያስ ምን ሆነ? እንዴት መታረቅ ካልፈለኩ መፍትያ አትታረቅ። እሺ ተው፣ እሱን ተው። እንዴት እናትህ ፊት እንደዚህ ትላለህ? ምን እንድታስብ ፈልገህ ነው? አረ ቢያንስ ተረጂኝ እንዴ ማርያምን። ኤልያስ እኔን ራሱ በጣም እያበሳጨኸኝ ነው። እሺ ቢያንስ ተረጂኝ። ተረዳው። ምኑን ልረዳሽ? ተረዳው። ለማሚ አስረጃትሽ። ምን አርገ ነው የምትሉኝ? ምን ባልታረቅ መፍትሄ አይደል? አታስጨንቁኝ እና እሺ አትታረቅ። ተው እሺ እንተው። እኔ የራሴ ስራ መስራት አለብኝ። ታረቅ እያላችሁ አነዝኑኝ። እሱ ራሱን የቻለ ትልቅ ጭንቀት ነው። 99% ጭንቀት እየፈጠረብኝ ነው። አንተ ደግሞ እናት ላይ ጭንቀት እየፈጠርክ ነው። አስረጂልኝ ሄደሽ። ወይኔ ጽዮን፣ መጀመሪያ ካፍን የሚወጣውን ነገር መጠንቀቅ ነበረብህ እኮ። እንደዛ ካልካት በኋላ እንዴት ነው የምትረጋጋው? እንዴት ነው የምታስበው? እሺ አሁን አንቺ አትረጂኝ። ተረዳው እኮ ባልረዳ ሲጀመር እኔም አልቆምም ነበር። ሲጀመር እዚህ ጋር ራሱ ማሚን አስረጂልኝ። ወይኔ ጽዮን፣ መከራከር በጣም ደክሞኛል። በእናትሽ በዚህ ጉዳይ መጨቃጨቅ አልፈልግም። እኔ ተናገርኩ እኮ። እኔ በማንኛውም ሰዓት በማንኛውም ቦታ ስታገኙኝ ታረቅ አትበሉ። ለምንድን ነው ታረቅ የምትሉኝ? በቃ ሄደሽ ማሚን አስረጂልኝ። አንተ ህይወት ጨልሞብሃል። ሌላ ነገር ማየት አትችልም እንዴ? ከሰው ውጪ ህይወት የለህም ነበር እንዴ? ምን እንደምታስበው? የለኝም ነበር። የለኝም፣ ህይወት የለኝም። ስለዚህ የእናትህን ህይወት እያጨለምኩ እኮ ነው። ታውቀዋለህ አይደለ? አይኑረኝም እሱና አንቺ ህይወት እንደሚቀጥል አታውቅም።
እኔ እኮ ነገርኩሽ። እሺ አስባችሁልኝ ነው ብዬ ልቀበለው። በቃችሁ አልኩኝ እኮ ነው እኔ በቃችሁ አልኩኝ። ላይፍ ፍቅር ጓደኝነት ትዝ አይልም? ምንድነው ትዝ የሚለኝ? ወይኔ ፂሁ ሁሌ አሁን ላይ ያለህበትን እየተበሳጨ ምን እያልክ ነው መኖር የምትፈልገው? እንደዛ መኖር እኮ ነው እኮ እኔ ካየው ቀን ከዛ ወዲህ እኮ ልክ አይደለም። የድሮ የለ አይደለም ሲጀመር ነንዴ እንዳንኖር የምታረጉኝ ደስተኛ ህይወት እንዳንኖር የምታረጉኝ እኮ እናንተ ናችሁ። ታረቅ እያላችሁኝ ነው እንድትሆን እየመከርን ነው። ምንድነው ከሱ ጋር እንዴት ነው ከሱ ጋር ታርቄ እንደዛ መሆኑ? ከገዛ ፍቅረኛዬ ጋር ሲሳሳም እያየሁት መልሽልኝ። እንዴት ነው ልሆን የምችለው? በቃ አለፈ ሆነ አይደለ? ደግሞ ያስረዳ ማለት አለፈ ማለት እንደሳመቹ ደግሞ የታወቀ ነው። እሱ እንዳልሰማ ታውቃለህ። እኔ አጣርቼ የምደርስበት ነገር ይሆናል ነው። ባለፈው ነግሯል። ልጅቷ እንደምታስባት አይነት ሰው አይደለችም ብሎ ነግሯል አይደል? አንተ ምንድነው የምታስበው? ሁሉንም ነገር ተተለምዶ ማትታረቀው ለምንድን ነው እናትን የምታስከፋው? እሺ እናቴን ሄደሽ እሺ አሁን በእናትሽ ወይ ጥሪያት በእናትሽ። አይ አይደል ቆጫ አይደለ ቆጫ። አረ ቢያንስ ተረጅኝ። ምን አደረገ ነው የምትይኝ? ቆይ እኔ እንድታመም ነው እንደምፈልጉት ወይስ ራሴ እንዳጠፋ ነው የምፈልጉት? እና ምን ነው ተጨቃጫቂ ያረከኝ? የመጣሁት እኮ ላስታርቃችሁ ነው። እኔ አታስጨንቁኝ፣ ታረቅ እያላችሁ። እስቲ መጀመሪያ ተረጋጋ። በቃ እኔ አንተ ምን እንረጋጋና በተረጋጋ መንፈስ እናውራ። አያ ማሚ እንዴት ተበሳጭታ እንደሄደች መታረቅ ካልፈለኩሽ ምን የምታስጨንቁኝ? እሺ አስረጃት። እኔ አስረዳታለሁ፣ ችግር የለም። መጀመሪያ ግን ራስን አረጋጋ። አንተ ሲጀመር ራስን አረጋጋ። እንዴት ላረጋጋው? እንዴት እንደዚህ እየጨቀጨቃችሁኝ እንዴት ላረጋጋው? ይሄ መጨቅጨቅ አይደለም እንዴ! እናትም ቢሆን እኮ ቆማ የምትለምን እንድትታረቁ ነው። እናት ቆማ ትንሽ አይከብድም እንዴ? አንተ ጭራሽ እሷ ፊት ራሴን አጠፋለሁ። ምን ማለት ነው? ምን ማለት ነው? ምን እንድትል ነው? እየሰማሽኝ አይደለም? እሺ ልጄ ጎበዝ እንድትል ፈልጋ ነው። እሷ በጭንቀት የሆነ ነገር ብትሆንስ፣ ቤት ገብታ የሆነ ነገር ብትሆንስ ምን እንደሚሰማ? እኔ እንደዚህ እንዲሆኑ ካልፈልግም አትጨነቁ። ወይኔ ይበላችሁ። እኔ ሻል ጨነቅ። እሷ እኮ የወለደች እናት ናት። እየተረዳሽኝ አይደለም ነው? ወይኔ መድኃኒዓለምዬ፣ ኧረ እኔ ራሱ በማርያም መረ በመድኃኒዓለም የምታስብልን ከሆነ ተው። እሺ እኔን ተወኝ። ለእናት የምታስብ ከሆነ አንተም ተረጋግተህ ሰማሃ፣ ወደ ራስህ ተመለስ። በቃ ዴ ተጨነኩ። በእናትሽ በቃ ማሚን ሂጂና ጠሪልኝ በእናትሽ። እኔ በቃ እሺ ተረጋጋ። እኔ ሂጅ አውራታለሁ፣ ይዣት እመጣለሁ። አንተ ደግሞ ከዚህ ጋር እንዳትሄድ ሰማኸኛ? እንካ ስልኩን። እሺ ይዘሻት ነይ ቶሎ። እሺ ቤተሰቦቻችን፣ እኔ እኮ እሺ ምን ላድርግሽ? ኧረ በእናታችሁ የእናንተ መልስ ነው ማወቅ እኮ ነው የከበደኝ። እሺ ምን አድርግ ነው የምትሉኝ? እየገባችሁ እስቲ ወይ በእናታችሁ እስቲ እኔ ወይ ልታረቅ እኔ ወይ ራሴ ላጥፋ። ምንድነው እስቲ ሐሳባችሁ? ሆኖ ባሉ ነው መጨናነቅ አለብኝ? ኧረ በስመ አብ ህይወት ጌታ ምስክሬን በጣም ነው የምከብደው። እኔ ቤተሰቦቻችን በተደጋጋሚ ተናግሬያለሁ። እስቲ እናንተን ነው ሐሳብ አስተያየት እኔ መስማት እንፈልገው። ገባችሁ አይደል? ከምን ጊዜውም በላይ ይሄን ቪዲዮ ላይክ እና ኮሜንት እያደረጋችሁ እናንተን ነገር ሐሳብ አስተያየት ማወቅ አለብኝ። አቡ በእናታችሁ በቃ እኔ በጣም ነው የከፋኝ። ስቶፕ አድርጉ አንተ